ከዚህ በታች የተዘረዘሩትን የአይፎን ሞዴሎች ደግሞ እንዴት ሪከቨሪ ሞድ ውስጥ ማስገባት እንደሚቻል በቀጣይነት እናያለን። እሺ አስቀድመን ስልኩ ከኮምፒውተር ጋር መገናኘቱን እርግጠኛ እንሁን። ያው ስልኩ አሁን በርቶ ነው ያለው። ስለዚህ ሙሉ ለሙሉ ፓወር ኦፍ ማድረግ ይጠበቅብናል ወይም ማጥፋት ይጠበቅብናል። ያው እነዚህ ሞዴሎች ላይ ስልኩን ለማጥፋት የድምጽ መጨመሪያውን እና የፓወር በተኑን ለ3 ሰከንድ ያህል ተጭነን መቆየት ይጠይቀናል። ከዛ በኋላ ስላይድ ቱ ፓወር ኦፍ የሚል ይመጣልናል። እንደዚህ በማንሸራተት ስልኩን ሙሉ ለሙሉ እናጠፋዋለን። ከዛ በቀጣይ የምናደርገው ነገር ምንድነው? የስልኩን ድምጽ መጨመሪያውን አንድ ጊዜ ተጭነን እንለቃለን። ከዛ ደግሞ ድምጽ መቀነሻውንም እንደዛው አንድ ጊዜ ተጭነን እንለቃለን። ከዛ የፓወር በተኑን ተጭነን እንቆያለን ማለት ነው። ያው እዚህ ጋር ማየት እንደሚቻለው ስልኩ ቀጥታ ሪከቨሪ ሞድ ውስጥ ገብቷል። ከሪከቨሪ ሞድ ውስጥ እንዲወጣ ከፈለግን ደግሞ ድምጽ መቀነሻውንና የፓወር በተኑን ለ10 ሰከንድ ያህል ተጭነን በመቆየት ስልኩን ከሪከቨሪ ሞድ ውስጥ ማስወጣት እንችላለን ማለት ነው። ስልኩን በኖርማል መንገድ ይከፍታል ማለት ነው።